ከእግዚአብሔር ከአባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከእግዚአብሔር ቃል አንድ ስፍራ አንብበን እግዚአብሔር ቃል እንማራለን። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምሮ እግዚአብሔር ቃል እንደዚህ ይላል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱም አትበሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻቸው እንዲከፈት እንደ እግዚአብሔር መልካሙንና ክፉን የሚታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። እዚህ ቦታ እግዚአብሔር ፍጥረታትን ሁሉ ከፈጠረ በኋላ አዳምንና ሔዋንን በዔድን ገነት አስቀመጣቸው። ሲያስቀምጣቸው እንዲጠብቁና እንዲያንከባከቡ ዘንድ ነው። እና እዚህ ቦታ አሁን ያነበብነው ክፍል ላይ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነው። እባብ አውሬ ነው፣ ደግሞ ተንኮለኛ ነው። እግዚአብሔር ይህን ከበላችሁ ትሞታላችሁ ያለውን ቃል ሞትን አትሞቱም ማለት ሌላ ስብከት የስህተት ትምህርት የጀመረው እዚህ ገነት ላይ ነው። እና ሞቱን አትሞቱም ስህተት ትምህርት ማለት እውነት ያለውን እንደ እውነት አድርጎ ማሳየትና ማንጸባረቅ ነው። ለሔዋን እባብ እውነት አድርጎ አንጸባረቅ። በበላችሁ ቀን ዓይኖቻቸው እንዲከፈቱ እንደ እግዚአብሔር መልካሙንና ክፉን የሚታውቁ ስለሚያውቅ ነው እንጂ አላት። አትሞቱም፣ ዓይኖቻቸው ይከፈታል። እንደ እግዚአብሔር ክፉንና መልካሙን ስለሚታውቁ ስለሚያውቅ ነው እንጂ። ምን ማለት ነው? ዋሽቷቸዋል እያለ ነው። እየዋሸ እግዚአብሔር እንደ ዋሽ አድርጎ እየተናገረ ነው ያለው። ይህን ከሰማች በኋላ ዛፏ ለመብላት የሚያስጎመጅ ለጥበቧ መልካም እንደሆነች አየች ነው የሚለው። አየች፣ ከዛ ወስዳ በላች። ለአዳምን የሰጠችው እርሱም ከእርሷ ጋር በላል። እንደ በሉ ዓይኖቻቸው ተከፈቱ። ለጥፋት ተከፈተ፣ ለመካሰስ ተከፈተ። በቤተሰብ መካከል አለመታዘዝ ከተጀመረ፣ በቤተሰብ መካከል ኃጢአት ከገባ በመጀመሪያው ደረጃ የሚሆነው ነገር ምንድን ነው ከተባለ አንደኛ ራቁትነት ወይ ባዶነት ነው። በአዳምና በሔዋን መካከል በመጀመሪያ የሚታይ ራቁትነት፣ ባዶነት፣ የእግዚአብሔር ሕልውና ተነስቶ፣ የእግዚአብሔር ክብር ተነስቶ፣ የእግዚአብሔር መገኘት ተነስቶ ባዶ መሆን፣ ኑሮ ባዶ መሆን፣ በአእምሮ አስተሳሰብ ባዶ መሆን፣ ለጠላት አልፎ መሰጠት፣ ለጠላት አጀንዳ መጋለጥ፣ የእግዚአብሔር ጥበቃ ከሕይወቱ መራቅ፣ የእግዚአብሔር ሕልውና ከሱ መሄድ፣ ራቁትነት በጣም ያስፈራል። እግዚአብሔር ለእስራኤል ልጆች ትንቢተ ኤርምያስ ምዕራፍ 2 ላይ አንድ ነገር ተናገረ። የመረጣት መርጦ ያከበራት እስራኤል ከእግዚአብሔር ርቃ አመነዘረችው ነው የሚለው። እዚያን ጊዜ ኃጢአትሽን በእንዶዶ ሳሙና እንኳን ብታጠብ አያነጻም ካለ በኋላ የሚፈልግሽ በወራቱ ያገኝሻል። ለምን? ከለላ የሚያደርግ የለም፣ የሚጠብቅ የለም። ጠላቶቹ ከፈለጋት በጊዜው ያገኛታል። ታውቃላችሁ፣ የእግዚአብሔር ሕልውና ከተነሳ፣ የእግዚአብሔር መገኘት ከተነሳ የሚፈልገን በጊዜው ያገኘናል። ያ ከለላ እንድነሳ የሚያደርገው ምንድን ነው? አትንኩ ያለውን መንካት፣ አትብሉ ያለውን መብላት። የእግዚአብሔር ትእዛዝ ከመተላለፍ የሚመጣው በደል ጥፋትን ያስቀጥላል። ጥፋቱ ምንድን ነው? ራቁትነት፣ ባዶነት። አመፅ ባዶነትን ያስከትላል፣ ራቁትነትን ያስከትላል። የእግዚአብሔር ሕልውና እንዲነሳ ያደርጋል። አንደኛ ራቁታቸው ሆኑላል። ለራሳቸው ቅጠል ሰፍቶ ለግድማቸው ሸፈኑ፣ ግን አልቻሉም። የእግዚአብሔር ቃል አለመታዘዝ ምክንያት ተነሳ፣ መሸሸግ ተጀመረ። አንደኛው
ራቁትነት ነው። ሁለተኛ መተፋፈር ነው ወይም መለያየት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ አዳምና ሚስቱ ሁለቱም ራቁታቸው ነበሩ ይልና አይተፋፈሩም ነበር ይላል። እግዚአብሔር አትንኩ ያለው ከመንካታቸው በፊት፣ አትብሉ ያለው ከመብላታቸው በፊት፣ አመፅ በመካከላቸው ከመግባቱ በፊት ራቁታቸው ነበረ፣ አይተፋፈሩም ነበር። መተፋፈር መለያየት የለም። እግዚአብሔር አትንኩ ያለው ከነኩ በኋላ፣ አትብሉ ያለውን ከበሉ በኋላ፣ ራቁታቸው ከሆኑ በኋላ መተፋፈር ጀመረ፣ መለያየት ጀመረ። ኃጢአት የሚያመጣ መለያየትና መተፋፈርን። በቤተሰብ መካከል ኃጢአት ከገባ፣ አመፅ ከገባ መለያየትን ያመጣል። ይህ መለያየት የዘላለም ጥፋትን የሚያስከትል መለያየት ማለታችን ነው። ሶስተኛው ደግሞ መካሰስን ያስከትላል። በቤተሰብ መካከል አመፅ ከገባ እግዚአብሔር አትንኩ አታደርጉ ያለውን ካደረገ ከፈጸመን እርስ በርስ መካሰስ ይጀምራል። እግዚአብሔር ድምፁን እያሰማቸው ከመጣ በኋላ አዳም እያለ ከመጣ በኋላ አዳም እንደዚህ ነው አለ፣ በገነት ድምፅ ሰምተን ራቁታችን መሆናችን ተሸሸገን አለ። ራቁት መሆኑ ማን ነገረ አለ እግዚአብሔር። የዚያን ጊዜ ራቁት እንደሆነ ማን ነገረ ካለ በኋላ ከእርሷ እንዳትበላ ካዘዙ ዛፍ በውኑ በላን? እግዚአብሔር ጠየቀ። አዳምም አለ ከኔ ጋር እንድትሆን የሰጠኸኝ። መጀመሪያ በደንብ እንድስሙ ፈልጋለሁ። እዚህ ቦታ ከኔ ጋር እንድትሆን የሰጠኸኝ ምን ማለት? እግዚአብሔርን ጥፋተኛ ያደረገችው እሷ ናት እያለ ሔዋንን እየከሰሳት ነው። እግዚአብሔር አንድ በኩል ጥፋተኛ ከሰጠኸኝ፣ አንተ ከሰጠኸኝ። መካሰስ ኃጢአት የሚያመጣ መካሰስ ታውቃላችሁ። ኃጢአት መካስን ያመጣል። አመፅ መካስን ያመጣል። አዳም ሔዋንን፣ ሔዋን ደግሞ እባቧን። እነዚህ ሶስቱም ከመርገም ነፃ አልሆኑም። አዳም ከመርገም ነፃ አልሆነም። ሔዋንም ከመርገም ነፃ አልሆነችም። እባብም እንዲሁ ከመርገም ነፃ አልሆኑም። እባብ በቀላሉ ድምፅ፣ ቀለል ያለው ድምፅ፣ በቀለል ያለው ቃል ሞቱን አትሞትም እንደ እግዚአብሔር ክፉንና መልካሙን የሚታውቁ ስላወቀ ነው እንጂ ብሎ በቀላሉ አስጀመረ። ዛሬ በቀላሉ የምንጀምረው ጉዞ ብዙ ዋጋ ያስከፍለናል። አራተኛው ደግሞ እርግማንን ያስከትላል፣ መርገምን ያመጣል። ለእግዚአብሔር አለመታዘዝ መርገም ነው። ዛሬ እግዚአብሔር አታደርጉ ያለውን እያደረጋችሁ ያላችሁት ካለ መጨረሻ ውጤቱ ምንድነው ካለ መርገም ነው። ከአዳም የተነሳ ምድሪቷ አመከሏን አወጣች፣ ፍሬዋ የማትሰጥ በልፋትና በድካም የምትኖር ምድር ሆነች፣ ደረቅ ምድር። ሔዋን ደግሞ በጭንቅ በመከራ እንድትወልድ፣ ጭንቋ እንዲበዛ፣ የወንድ በላነት እንዲሆን፣ ይሄ ሁሉ ያመጣ መርገም ነው፣ ኃጢአት ነው፣ በደል ነው፣ ለእግዚአብሔር አለመታዘዝ ነው። ቀጥሎ በልጆቻችን የሚተላለፍ መርገም ነው። ያ ምንድነው? ግድያ። የአዳምና የሔዋን ልጆች እርስ በርሳቸው እስኪገዳደሉ ድረስ ቃየንና ቃየን አቤልን እስኪገል ድረስ ያ የውርስ ኃጢአት፣ መገዳደል፣ ግድያ፣ በቤተሰብ መካከል ግድያ፣ በወንድማሞች መካከል መገዳደል፣ መጠፋፋት፣ መገፋፋት፣ መካሰስ የሚያመጣው ኃጢአትን። ዛሬ ግድያ፣ መገዳደል በዛደል። ወንድም ወንድሙን የሚገድ፣ በስውር የሚገል፣ ደም የሚያፈስ፣ በምድራችን ላይ እየበዛ ያለው ደም መፋሰስ፣ ወንድም ወንድሙን የሚገል። እኔን ለምንድን ተቀባይነት ያጣሁት? ወንድም እንደ ተቀባይነት አገኘ? ታውቃላችሁ፣ በላይነትን ስለምንፈልግ መገዳደል በዛደል። ምንድነው ምክንያቱ? አመፅ ነው፣ ለእግዚአብሔር አለመታዘዝ ነው። ጥፋተኛ እኔ ነኝ ከማለት ይልቅ አዳም ሔዋን እባቧን ነገረችው። መካሰስ መጣ። ያ መካሰስ ውጤት መገዳደልን አመጣ።
በቤተሰብ መካከል መገዳደል መጣ። በወንድማሞች መካከል መገዳደል መጣ። ዛሬ ዘርን ከዘር ለይተን መገዳደል የመጣው የኃጢአት ውጤት ነው። ለእግዚአብሔር አለመታዘዝ ውጤት ነው። ገሎ የሚደብቅ፣ ገሎ የሚቆጣ፣ ገሎ እኔ ነኝ የሚል እንደ ወን አድርጎ የሚናገር ትውልድ ዛሬ አለም በምድራቸው። ይሄ ነው የበዛው አይደል? ምክንያቱ ምንድን ነው? ለእግዚአብሔር አለመታዘዝ። አታድርጉ ያለውን እያደረገን ያለን ስለሆነ ነው። ስለዚህ መመለስ ያስፈልጋል። ወደ ንስሐ መምጣት ያስፈልገናል። ቀጥሎሳ የጋብቻ ውርቀት ተከተለ። በዘር ማንዘር ላይ የሚሄድ መርገም ያመጣ ምንድን ነው? የጋብቻ ውርቀት። እግዚአብሔር አንድ ወንድ አንድ ሴት ከፈጠረ በኋላ ብዙ ሚስቶቹን አገቡ። የጋብቻ ውርቀት ለእግዚአብሔር አለመታዘዝ ያመጣው መዘዝ ለዘር ማንዘር የሚሄድ መርገም ነው ያስከተለው። ዛሬ ብዙ መርገሞች አሉ። የጋብቻ ውርቀት በስቷል። እርስ በርስ ጋብቻ፣ ወንድ ለወንድ ሴት ለሴት የበጣው መዘዙ በኃጢአት ውጤት ነው። ለእግዚአብሔር ማመፁ ምክንያት እኮ ነው። እግዚአብሔር የፈጠረው አንድ ወንድና አንድ ሴት እንጂ ወንድና ወንድ አልፈጠረም፣ ሴትና ሴት አልፈጠረም። ይሄ አመፅ ነው። መርገምን የሚያስከትል ነው። ጥፋትን የሚያስከትል ነው። በዚህ ሁኔታ የተሰማራችሁት ወደ እግዚአብሔር ተመለሱ። በተለያየ አገር ውስጥና ከሀገር ውጭ ያላችሁት እግዚአብሔር የፈጠረው አንድ ወንድና አንድ ሴት ነው እንጂ ሴትና ሴት ወንድና ወንድ ለጋብቻ አልፈጠረም። ይሄ ለእግዚአብሔር ማመፅ ነው። ዛሬ ወንድና ሴት መጋባት ያስፈልጋል እንጂ ወንድ ለወንድ ሴት ለሴት ይሄ አመፅ ስለሆነ መርገምን የሚያስከትል ስለሆነ አውቃችሁ ንስሐ ግቡ። ቅዱሳን በተለያየ አገር ያላችሁ ስሙን። እግዚአብሔር በስራው ጻድቅ ነው። እግዚአብሔር የፈጠረው ወንድና ሴት ነው። እግዚአብሔር ወንድና ሴት አድርጎ ቤተሰብን ሲመሰርት የመጀመሪያው እግዚአብሔር የፈጠራት የመሰረታት ተቋም ጋብቻ ነው። ጋብቻ ቅዱስ እንዲሆን ዘንድ፣ ጋብቻ እግዚአብሔር የሚከብርበት ጋብቻ እንዲሆን ዘንድ፣ ጋብቻ የእግዚአብሔር እጅ የሚገለጥበት ጋብቻ እንዲሆን ዘንድ የመጀመሪያው ተቋም ምንድን ነው ከተባለ ጋብቻ ነው። ይህንን ቤተሰብ መጠበቅ ያስፈልጋል። አትንኩ ያለውን አትንኩ፣ አትብሉ ያለውን አትብሉ፣ አመፅን አትንኩ፣ ጣዖቱን አታመልኩ፣ ክፋትን አታደርጉ። ከእናንተ የመጣ መርገም ለዘር ማንዘሮቻችሁ ቆጥሮ የሚሄድ መርገም ይሄዳል። ለልጆቻቸው መርገም አስቀምጣችሁ አትለፉ። በቤታቸው ያለው ጣዖት አስወግዱ ከቤታቸው። ገንዘብ ለማግኘት ለእግዚአብሔር ጀርባ የሰጣችሁት፣ ከእግዚአብሔር ጋር ከመነጋገር ከአውሬው ጋር እየተነጋገራችሁ ያላችሁት፣ ከእባብ ጋር እየተነጋገራችሁ ያላችሁት፣ ለስማቸው፣ ለዝናቸው፣ ለስልጣናቸው፣ ለክብራችሁ ብላችሁ ይህንን ከእግዚአብሔር ኮኔክሽናችሁን ነቅላችሁ ከአውሬው ጋር ኮኔክሽን አድርጋችሁ እየሄዳችሁ ያላችሁት ውጤቱ ምንድን ነው? የሚያመጣው ራቁትነት ነው፣ ባዶነት ነው፣ ኪሳራ ነው፣ ውርቀት ነው፣ መርገም ነው። ከዚህ ነፃ መውጣት ያስፈልጋችሁ። የእግዚአብሔር ሕልውና ወደ ቤተሰቡ ይመለስ። የእግዚአብሔር ጥበቃ ወደ ምድራችን ይመለስ። የእግዚአብሔር መገኘት ወደ አገራችን ይመለስ። የእግዚአብሔር አብሮነት ወደ ምድራችን ይመለስ። እንመለስ። ይህን ተቋም እንጠብቅ። ተባረኩ።